እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለውን እግዚአብሔር ቃል አነባለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ያዳነን የተመሰገነ ይሁን። ሙሴ ይህንን ሕዝብ በምን ምክንያት ከግብፅ የወጣበት ምክንያት ምንድን ነው? ለፈርዖን የሚሰጥ ምክንያት ያገለግለኝ ዘንድ ሕዝቤን ልቀቅ በልና ያለውና ከታሰርንበት ጨለማ አጋንንትን ከምናመልክበት ምናምንቴ ሕዝብ ሆነን ከኖርንበት ዘመን የሕያዋንን አምላክ ቅዱስ እግዚአብሔርን እንድናገለግል ያዳነን ስሙ የተባረከ ይሁን።
አምላክን ፍለጋ በየተራራና ሸንተረሩ በየክትክታ ስርና በየባህር ዳርቻ የምንከራተትን ሁሉ እግዚአብሔር ልዑል አምላክ ራሱን እንድናመልክ ስለፈለገ ከምናምንቴነት ለያይቶ ልጆቹ ያደረገን፣ ወገኖቹ ያደረገን፣ ሕዝቦቹ ያደረገን፣ በእሱ እንድንጠራ ያደረገን የአብርሃም አምላክ ሲባል እንዳላፈረ፣ የይስሐቅ አምላክ ሲባል እንዳላፈረ፣ የያዕቆብ አምላክ ሲባል እንዳላፈረ ሁሉ የእኛ አምላክ ሊባል ስላላፈረ በእኛም ሊጠራ ስለወደደ በእኛም ስሙ እንዲጠራ ስለፈለገ ስለታረቀን እናመሰግናለን። ስለወደደን እናመሰግናለን። ስለተቤዠን እናመሰግናለን። ስለለየን ከዓለሙ እናመሰግናለን። ስቀበለው